እሺ እንዴት ናችሁ? ዛሬ ደግሞ በፓርት ፎር መጥቻለሁ ማለት ነው። እንግዲህ ከቻፕተር ዋን ፓርት ዋን ቱ ፓርት ስሪ አይተናል የተለያዩ ነገሮችን። ዛሬ ደግሞ የምንመለከተው ቻፕተር ዋን ኮዝስ ኦፍ ዲስኤቢሊቲ ምንድን ናቸው? እነዛ መንስኤዎች ሞዴልስ ኦፍ ዲስኤቢሊቲ ምንድን ነው? ሌላው ደግሞ ሂስቶሪካል ዴቨሎፕመንት ኦፍ ኢንክሉዥንስ እንዴት ነው? vulnerability ማለት ደግሞ ምን ማለት ነው? እነማን ናቸው vulnerable የሆኑ የሚለውን እንመለከታለን ማለት ነው። ለዚህ ሁሉ አካል ጉዳት ታዲያ ምክንያቱ ምንድነው? ኮዙ ምንድነው? ከየት መጣ ስንል የመጀመሪያ ኮዝ ጄኔቲክ ኮዝ የሚባል ነው። ጄኔቲክ ኮዝ እንግዲህ በዘረመል የሚተላለፍ አብኖርማሊቲ ኦፍ ጂን የሚባለው ከዘር የሚተላለፍ ሚንስ የክሮሞዞም ወይም የዘረመል ምንድነው አብኖርማሊቲ ሲፈጠር ሊከሰት ይችላል። እና ሌላው ለምሳሌ አብኖርማሊቲ ኦፍ ጂን ስንል ለምሳሌ ዳውን ሲንድሮም ስንመለከት ኤክስትራ ክሮሞዞም አለው ማለት ነው። 47 ክሮሞዞም አሁን ከወንድና ከሴት 23 ክሮሞዞም ሲወሰድ እዚህ ጋር ደግሞ 47 ሆነ። 46 መሆን ሲገባው 47 ሆነ ማለት ነው። እንዲህ ሲሆን ደግሞ ዳውን ሲንድሮም ይፈጠራል ማለት ነው። እና it's common genetic condition and it's about extra chromosome ማለት ነው። 47 ክሮሞዞም ማለት ነው። ስለዚህ እንደዛ ነው። ሌላው ደግሞ ለዛ ማጋለጥ የሚችሉ ነገሮች ለምሳሌ over exposure to x-ray can cause a genetic disorder። ስለዚህ ኦቨር ኤክስፖዠር ላለመደረግም ጥንቃቄ መውሰድ ጥሩ ነው። እና ሁለተኛው ደግሞ ኢንቫይሮንመንታል ፋክተር የሚባለው ነው። ኢንቫይሮንመንታል ፋክተር ሚንስ ኢትስ አባውት ፖቨርቲ ኤንድ ማልኑትሪሽን ድህነት እና ኑትሪሽን በአግባቡ ባላንስድ የሆኑ ምግቦችን ዳይቶችን በአግባቡ አለመጠቀም ፕሬግናንት ማደር እርጉዝ እናት ኑትሪሽን ያለበትን ምግብም በአግባቡ መጠቀም መብላት ሳትችል ስቀር እንዲህ አይነት ነገር ሊፈጠር ይችላል ይላል ጥናቱ። ሌላው ደግሞ ፖቨርቲ ድህነትን በራሱ ለአካል ጉዳት ሊያጋልጥ ይችላል። ሌላው ደግሞ ህፃኑ ከተወለደ በኋላም ደግሞ ኑትሪሽን አግባብ ያለው ኑትሪሽን የማያገኝ ከሆነ ለዚህ ሊጋለጥ የተወሰነ አካል ጉዳት ሊፈጠርበት ይችላል ማለት ነው። ሌላው ቻይልድሁድ ዲዚዝ ማለት ነው። አንድ ህፃን የህፃናት በሽታ ህፃናት በጣም ሲታመሙ ሆፒንግ ኮፍ የሚባለው ሚስልስ ኤንድ ቺክን ፖክስ ማኒንጃይትስ የሚባሉ ለአካል ጉዳት ሊያጋልጡ ይችላሉ። ሌላው ደግሞ the use of drugs alcohol tobacco and the exposure to certain toxic chemicals and illness like syphilis by a pregnant mother። ስለዚህ እነዚህ እርጉዝ የሆኑ እናቶች መድሃኒት ሲጠቀሙ ያ መድሃኒት ሄዶ አእምሮን ሊጎዳ ይችላል። አልኮል ሲጠቀሙ ያ አልኮል ደግሞ ሄዶ ህፃንን በሆድ ውስጥ ያለውን ህፃንን ቶባኮ የተለያዩ ደግሞ ቶክሲክ ለሆኑ በጣም ጎጂ ለሆኑ ኬሚካሎች እና በሽታዎች ፕሬግናንት ማደር የምትጋለጥ ከሆነ ያ ደግሞ በፕሬግናንት ማደር በኩል እርግዝና ወይም ሆዷ ውስጥ ያለው ህፃን ሊጎዳ እና ለሆነ ለአካል ጉዳት ሊጋለጥ ኦር ለአካል ጉዳት ሊጋለጥ ይችላል ማለት ነው። ሌላው ሶስተኛ ደግሞ ኢንአክሰሲብል ኢንቫይሮንመንት ማለት ነው። ይሄ ሶሳይታል ኢንአክሰሲብል ኢንፍራስትራክቸር ስለዚህ አካባቢ ላይ ያለ ኢንፍራስትራክቸር አካባቢው ወይም አካባቢ ላይ ያለ ነገር አለመመቻቸት that means ቤት houses roads parks and other public places without consideration to people's disability or impairment እና አካባቢያችን ለምሳሌ open ditches open holes እነዚህ ክፍት የሆኑ ጉድጓዶች ክፍት የሆኑ ዲቾች የተለያዩ ደግሞ ጉቶች
ገብቷችኋል? እንጨት ተቆርጦ እንትን የሚደረጉ ጉቶች ሙሉ በሙሉ ሳይቆረጡ የሚቆሙ ጉቶች እነዛ ነገሮች ለአካል ጉዳት ሊያጋልጡ ይችላሉ ማለት ነው። ሰው ጤናማ ሆነም ሰው ለአካል ጉዳት ሊያጋልጡ ይችላሉ። ሌላው ደግሞ ያ ብቻ አይደለም። ለአካል ጉዳተኞች ደግሞ ተጨማሪ አካል ጉዳትን ይጨምራሉ። ማልቲፕል ዲስኤብልድ እንዲሆኑ ያደርጋሉ ማለት ነው። ሌላው ላክ ኦፍ ኤጁኬሽን ኢን አክሰሲብል ኤንቫይሮንመንት ማለት ነው። ላክ ኦፍ ኤጁኬሽን ሳፖርት ሰርቪስስ ደጋፊ አገልግሎት ሰጪ ድርጅቶች ሆነ ቦታዎች ሄልዝ ኤንድ ኦፖርቹኒቲስ ጤናና እድሎች የተለያዩ የጤና ጥበቃ አገልግሎቶች ሌሎች የሚወስዱ ኦፖርቹኒቲዎች ለነሱ ደግሞ ሲከለከል ምን ያደርጋል? በተለይ ለአካል ጉዳተኛ ተጨማሪ አካል ጉዳትን ይጨምርበታል። አካል ጉዳት ስለሌለበት ደግሞ ለአካል ጉዳት ያጋልጠዋል ማለት ነው። አራተኛ እንግዲህ ሳይንቲስቶች አጥኚዎች ምንድን ያሉት አንናውን ኮዝስ አሉ ማለት ነው። ስለዚህ አራተኛው አይታወቅም። why the human body is a phenomenal thing. Scientists have still not figured out what and how some things in the body, cells, brains and gene come about. አንዳንድ በሽታዎች ከምን የተነሳ እንደሚመጡ ሲመረመሩ ኖርማል ይባሉና ግን ይታመማሉ። ሲመረመሩ ኖርማል ይባሉና ግን ይሰቃያሉ። ለነዛ ደግሞ ኮዙ ምን እንደሆነ ማይታወቁ ኮዞች አሉ ይላል። እና እናንተ የምታውቁት እናንተ ሰፈር ሰው የሚሰቃየው በምንድነው ታውቃላችሁ? እስቲ ኮሜንት ሴክሽን ላይ ብታስቀምጡ ጥሩ ነው። ለምሳሌ ምን ተብሏል? ጄኔቲክ ተብሏል። በዘረመል የሚመጣ አብኖርማሊቲ የተነሳ የሚመጣ ብለናል። ሌላው ኢንቫይሮንመንታል ፋክተር ብለናል። ሶስተኛ ደግሞ ኢንአክሰሲብል ኢንቫይሮንመንት ብለናል። አራተኛ እናንተስ እስቲ ሳይንቲስቶች ያልደረሱትን እናንተ ምናልባት ደርሳችሁ እንደሆነ እስቲ ያንን አስቀምጡ። መጽሐፍ ቅዱስስ ምን ይላል? ቁርአንስ ምን ይላል? እስቲ ስለ አካል ጉዳት ማለት ነው። ይህንን የምታውቁትን ያነበባችሁትን ሼር ለማድረግ ሞክሩ። ኮሜንት ላይ እጠብቃለሁ። ሜሴጅ ትልኩና ያንን ደግሞ በማየት እኔም ደግሞ አስፈላጊ እኔ በበኩሌ ደግሞ የማስባቸውን በሚቀጥለው ቪዲዮ ደግሞ ሜይቢ ላቀርብላችሁ ላመጣላችሁ እችላለሁ። ግን አንናውን ኮዝስ ለሚባሉ እናንተ ሰፈር ምንድነው? እናንተ ቤት ምንድነው? አካባቢያችሁ ምንድነው? የምታውቁት ምንድነው? ከምን የተነሳ ነው አንዳንድ አካል ጉዳቶች የሚከሰቱት የሚፈጠሩት የሚለውን ነገር አስቡ። በተለያዩ ሃይማኖቶችም የሚናገሩት አይነት ንግግር አለ። ግን እስቲ የእናንተን ሀሳብ ለመስማት ፈልጋለሁ። ኮሜንት ሴክሽን ላይ ታስቀምጣላችሁ ማለት ነው። እና scholars have still not found all the answers to all the defects in the human body ይላል ማለት ነው። ሌላው ሞዴሎችን ስንመለከት ሞዴል ማለት ደግሞ ምን ማለት ነው? Model is defined as a set of guiding assumption. ሞዴል ሚንስ በዚህ ኮንቴክስት በኢንክሉሲቭነስ ኮንቴክስት ሞዴል ማለት ምንድነው? a set of guiding assumption or human made tool for understanding disability. ስለዚህ አካል ጉዳተኝነትን ለመረዳት ሰው የፈጠረው መሳሪያ ነው ማለት ነው። ሰው የፈጠረው ሀሳብ ነው፣ ቪው ነው፣ የሰው ግምት ነው። ምን አካል ጉዳትን በተመለከተ ሰው አካል ጉዳት ማለት እንዲህ ነው የሚለውን ለማወቅ ወይም ለመረዳት ብለው ሰዎች የፈጠሩት ግምት ነው ማለት ነው። ዲስኤቢሊቲን ወይም አካል ጉዳተኝነትን ለመረዳት ማለት ነው። እና it can be seen as representation of reality። ስለዚህ ምን ማለት ነው? የሪያሊቲ ተወካይ ወይም የሚወክል ነገር ነው ተብሎ ይታሰባል ማለት ነው። So there are 4 models of disability. The first one is traditional model. Okay? Traditional model views that
they views disability as a punishment inflicted upon an individual or on a family member by external or supernatural force ነው። አካል ጉዳተኝነት በቃ ቅጣት ነው ከሆነ በሆነ ሰው ምክንያት ወይም በቤተሰብ ምክንያት ከእግዚአብሔርም ሆነ ከሰይጣን ወይም ከሱፐርናቹራል ፎርስ ምን የተደረገ ነው የተደረገ ወይም ከርስ የሆነ እርግማን የሆነ ቅጣት ነው ብሎ ነው የሚያምነው ትራዲሽናል ሞዴል ማለት ነው። It results in shame on the entire family and thus they put the family member with disability behind the home. አያችሁ then denying access to education and health impairment ማለት ነው no health services ምን ማለት ነው ይሄ አስተሳሰብ ይሄ ትራዲሽናል አስተሳሰብ ወይም ሞዴል የሚባለው አስተሳሰብ ምንድነው የሚያደርገው ቤተሰብን በእፍረት ውስጥ ይጥላል ማለት ነው። እንደዚህ ከርስ ነው እሷ ያደረገችውን ኃጢአት በደሏ እንዲሆኗ ነው እግዚአብሔር እንዲያደርገው ወይም ሰይጣን እንዲያደርገው ሲባል በቃ ቤተሰቡ ይሸማቀቅና አጠቃላይ ቤተሰቡ ይሸማቀቅና ምን ይላል ያንን ልጅ ጓዳ ላይ ይደብቃል ማለት ነው አያወጣውም ለምን ሰዎች ስለሚሳደቡት ማለት ነው። ከዛ በኋላ የትምህርት እድል አያገኝም የጤና እድል ሲያመው ራሱ ከቤት አይወጣም ምንም ሲደረግ ደብቀው ያብሉታል በቃ ብዙ ነገር ያ ከምን የተነሳ ነው ከአካባቢ ካልተገባ ወሬ የተነሳ ካልተገባ ሐሳብ ካልተገባ ትችት የተነሳ ነው። እና አንቺስ ብትሆኚ ስንቱ ላይ የማይገባ ነገር አውርተ ቤት እንዲገቡ አድርገ ይሆን ወይ ወላጆቻችሁ ስንት ሰውን እንደዚህ አሸማቀው ሰድበው እንደዛ አርገው ይሆን አስቡ እንዲገቡ ካደረጋችሁ እንዲወጡ ማድረግ አለባችሁ ማለት ነው። ኦኬ ሌላ ሁለተኛ የመጀመሪያው ትራዲሽናል ሞዴል ሁለተኛ ደግሞ ትራጀዲ ኦር ቻሪቲ ሞዴል የሚባለው እና this model describes disability or people with disability as a victim of circumstance and that deserving what pity or alm okay ይሄ ደግሞ ምንድነው የሚለው አካል ጉዳተኞች ኦሬዲ የተጠቁ ናቸው የተጎዱ ናቸው በአደጋ ውስጥ ያሉ ናቸው በጣም ተጎድተዋል ስለዚህ አንድም ነገር ማድረግ አይችሉም ስለዚህ ምን ያስፈልጋቸዋል መባ ያስፈልጋቸዋል ስጦታ ያስፈልጋቸዋል ፒቲ የሚባለው ስጦታ ያስፈልጋቸዋል ስለዚህ በሆነ ነገር ተጎድተዋል ስለተጎዱ እነዛ ደግሞ እርዳታ ያስፈልጋቸዋል ብለው የሚያምኑ ናቸው። እርዳታ በማድረግ ወይም በመደገፍ ችግር የለም ግን አስተሳሰባቸው ምን የሚል ነው in this model a pity was given by non-disabled people አያችሁ አካል ጉዳት በሌለባቸው ሰዎች ነው ያ ዓለም የሚሰጠው እነሱ በቃ ተቀባይ ናቸው እነሱ ምንም ማድረግ አይችሉም እነሱ እግራቸው ተቆርጧል መንቀሳቀስ አይችሉም ጆሮአቸው ተደፍኗል መስማት አይችሉም አይናቸው አያይም መንቀሳቀስ አይችሉም ተብሎ ምን ይደረጋል የሆነ ቦታ ያስቀምጡና የሆነ ጊፍት የሆነ ነገር ይሰጣሉ የሚሰጡ ደግሞ አካል ጉዳት የሌለባቸው ናቸው አካል ጉዳት ያለባቸው አይጠቅሙም በሚል እሳቤ ማለት ነው። this model looks disability as a problem ስለዚህ ይሄ ደግሞ የሚመለከተው አካል ጉዳተኝነትን እንደ ችግር ነው ቆጥሮ ነው ችግሩ አካል ጉዳት ነው አካል ጉዳት ባይኖር ወጥቶ እንደማንም ሰው ሰርቶ ራሱን መቻል ይችል ነበር ይላሉ ስለዚህ እንዳይችል ያደረገው ፓርቲሲፔት እንዳያደርግ ያደረገው ምንም አይደለም የሰውየው አካል ጉዳት ነው ችግሩ ይላል። ሌላው ደግሞ ሜዲካል ሞዴል ሶስተኛው ሜዲካል ሞዴል ደግሞ ምንድነው የሚለው ሜዲካል ሞዴል holds that disability results from what an individual's physical or mental limitation ነው የሚለው አያችሁ ምን ብሎ ነው የሚቀበለው ማለት ነው አካል ጉዳተኝነት አንድ ሰው በቃ ከአንድ ሰው ከአካል ጉዳትና ከአእምሮ መገደብ ወይም የማሰብ አቅሙ
መገደብ ውስንነት ጋር ነው የሚገናኘው እንጂ it is unconnected to the social or geographical environment። ስለዚህ በቃ አካል ጉዳት አሁን ሰውየው በቃ አካል ጉዳተኛ የሆነው አንድ ነገር ማድረግ የቻለው ያልቻለው ያቃተው አካል ጉዳተኛ ስለሆነ ወይም የአእምሮ ውስንነት የማሰብ ውስንነት ስላለበት ነው እንጂ ከአካባቢ ጋር ምንም የሚያገናኘው ጉዳይ የለም ብለው ነው የሚያምኑት ማለት ነው። እና in simplest term the medical model assumes that the first step solution is to find a cure። ሜዲካል ሞዴሎች አሁን ደግሞ ምንድን ነው የሚሉት? ስለዚህ ቀላሉ መንገድ ምንድን ነው? የመጀመሪያ ስቴፓችን ለዛ ለአካል ጉዳት መፍትሄ ማበጀት ነው። ኦኬ መፍትሄ ማበጀት ነው። ለጎደለው አካል ወይ መተካት ወይ ወደ ኖርማል ማምጣት፣ ኤምቢ መድኃኒት ማግኘት፣ ኤምቢ ከተባለ ወደ ኖርማል ማስጠጋት ነው ያለብን። ጥሩ ነው ማስጠጋት፣ ጥሩ ነው ማከም፣ ጥሩ ነው የጎደለውን አካል መተካት። ነገር ግን እሱ ካልተደረገ ወይም ለምሳሌ አሁን የልብ በሽታ ያለባቸው ኮንቲኒየስ የሆኑ ፕሮሎንግድ የሆኑ ዲስኤቢሊቲ ታይፕ ቅድም ሄልዝ ኢምፔርመንት ላይ አይተናል። ምን አድርገን ነው ያንን የምንመልሰው? የጀርባ አጥንት ያጣውን ሰው ምን አድርገን ነው የምንመልሰው? ያንን ደግሞ እንመልሳለን የጀርባ አጥንቱን እንደገና እንተካለን ይባል ሰርጀሪ ቢደረግ ምን ያክል ኮስቲ ነው? ያንን ኮስቲ ደግሞ ለመሸፈን ሰው ምን ያክል ብቁ ነው? አያችሁ በጣም ከባድ ነው። እና ሶሻል ሜዲካል ሞዴል እንደዚህ ይላል። ፕሮብሌም በቃ የልጁ ችግር ነው። ሶስቱም የሚሉት ትራዲሽናል ሞዴልም ትራጀዲም ሜዲካል ሞዴልም የሚሉት ችግሩ ዲስኤቢሊቲ ላይ ነው የሚሉት። በልዩነት ደግሞ አራተኛው ምንድነው የሚለው? ከሶስቱም ልዩ የሆነው ምንድነው የሚለው? the social model says that disability is the result of social, physical or attitudinal barriers ነው የሚለው that hinders people with disability from participation in the society። አካል ጉዳተኝነት ማለት አንድ የሆነ አካል ማጣት አይደለም። አካል ጉዳተኝነት ማለት የማህበረሰቡ ኔጌቲቭ አመለካከት ነው። ኢንቫይሮንሜንታል ኢንአክሰሲቢሊቲ ነው። ኢንስቲቱሽናል ኢንአክሰሲቢሊቲ ነው። አያችሁ። ስለዚህ አቲቲዩድናል ቤሪየር፣ ሶሻል ቤሪየር፣ ፊዚካል ቤሪየር፣ ኢንስቲቱሽናል ቤሪየር አለ ደግሞ። አያችሁ ኢንስቲቱሽናል ቤሪየርም ጭምር አለበት ማለት ነው። ሚንስ እንደዚህ ህግን በተመለከተ ፖሊሲን በተመለከተ እዛ አካባቢ ያሉ ሰዎች ኮንሲደር አለማድረግ ገብቷችኋል? ያ ነው እንጂ ፕሮብለም ዲስኤቢሊቲ የፈጠረው እሱ ነው እንጂ የነሱ አካል ጉዳት አይደለም። አካል ጉዳት እያላቸው ከነ አካል ጉዳታቸው ውጤታማ መሆን ይችላሉ። እንደ ማንኛውም ሰው እኩል ፓርቲሲፔት ማድረግ ይችላሉ ብሎ ነው የሚያምነው። ስለዚህ እንዳይሳተፉ ያደረገው ነገር እነዚህ ሶሻል፣ ፊዚካል፣ አቲቲዩድናል ኤንድ ኢንስቲቱሽናል ቤሪየርስ ናቸው ይላል። ይለና ምንድነው የሚለው? The social model believes that individuals with disabilities have the right to access, the right to belong to, the right to contribute to, አያችሁ? The right to be valued in their local community። ስለዚህ ምንድነው የሚለው? አካል ጉዳተኞች መብት አላቸው። አካል ጉዳተኞች የራሳቸው ማህበረሰብ ይመለከታቸዋል። አካል ጉዳተኞች በራሳቸው ማህበረሰብ ላይ መልካም ተጽዕኖ ማምጣት ይችላሉ። ስለዚህ ዋጋ ሊሰጣቸው ይገባል ይላል ሶሻል ሞዴል ማለት ነው። In contrast to the traditional charity and medical models of disability, the social model focuses on the strengths, abilities and experience of people with disability። አያችሁ እነዚህ ሶስቱ ትራዲሽናል ቻሪቲ ኤንድ ሜዲካል ሞዴል ሶስቱም እንትን የሚያደርጉት ምን ላይ ነው?
ዲስኤቢሊቲ ላይ ነው ፎከስ የሚያደርጉት። ሶሻል ሞዴል ግን በምን ላይ ነው ፎከስ የሚያደርገው? ስትሬንግዝ ላይ፣ ኤቢሊቲ ላይ፣ ኤክስፔሪየንስ ላይ። አያችሁ they have their own strengths, they have their own abilities, they have their own experiences ነው የሚሉት ማለት ነው። አያችሁ። ስለዚህ ኢንክሉሲቭ ኮንሰፕት ከዚህ ከሶሻል ሞዴል የተቀዳ ነው ማለት ነው። ኢንክሉዥን ኮንሰፕት ከሶሻል ሞዴል የተቀዳ ነው ማለት ነው። It implies, social model implies that the removal of attitudinal, physical and institutional barriers, the removal of እነዚህ ቅድም ያልኳቸው ሶሻል የሚለው በይዘው አቲቲዩድናል ውስጥ የሚገባ ነው። ፊዚካል ኢንቫይሮንመንታል ነው። ኢንስቲቱሽናል ፖሊሲ ምናምን በተመለከተ ነው። እዛ በመጀመሪያው ባየነው በሶሻል ውስጥ ኢንስቲቱሽን አስገቡ ማለት ነው። እና እነዚህን ሶስቱን በቃ መሰናክሎችን የምናስወግድ ከሆነ የአካል ጉዳተኞችን ህይወት መቀየር እንችላለን። ከሌሎች ጋር እኩል የሆነ መብት እንዲያገኙ ልናግዛቸው እንችላለን። ይህን ፍትሃዊ በሆነ equitable basis ማለት ነው። This model encourages people with disability to be part of economic, social and societal development. ስለዚህ አካል ጉዳተኞች ኢኮኖሚክ፣ ሶሻል ኤንድ ሶሳይታል ዴቨሎፕመንት አካል ሆነው እንደ ማንኛውም ሰው ፓርት ሆነው መኖር፣ መስራት፣ ማገልገል፣ መገልገል ይችላሉ። እና ሂስቶሪካል ዴቨሎፕመንት ኦፍ ኢንክሉዥን ስንመጣ ወደዚህ ወደ ኢንክሉዥን ከመምጣቱ በፊት ቢፎር 18th ሴንቸሪ ከ18 ሴንቸሪ በፊት ማለት ነው ምን ይደረጉ ነበረ? አካል ጉዳት ያለባቸው ሰዎች ወደ ውጭ ለአውሬ ይጣሉ ነበረ፣ በወንዝ ይጣሉ ነበረ፣ ይገደሉ ነበር። አይጠቅሙም ተብለው ማለት ነው። አስተሳሰብ ነው እንግዲህ እዚህ ላይ አይጠቅሙም እነዚህ ዋጋ የላቸውም ተብሎ እስከ 18ኛው ሴንቸሪ ድረስ ምን ይደረጋል? ይጣሉ ነበረ፣ ይገደሉ ነበረ፣ ለአውሬ ይሰጡ፣ ጫካ ላይ ይጣሉ ነበር፣ አውሬ እንዲገላቸው ማለት ነው። አያችሁ፣ ሰው እኮ ነው፣ ሰው ነው እየተጣለ ያለው። እንደነ ኒክ ያሉ በዓለም ላይ ትልቅ ተጽዕኖ የፈጠሩ ሰዎች በጊዜው ብዙዎች ተጥለዋል ማለት ነው። እናንተ የምታውቁት አካል ጉዳተኞች ግን በጣም ተጽዕኖ ፈጣሪ አካል ጉዳተኛ የለም? ያም ጭምር እንደዛኛው ጊዜ ቢሆን ይጣል ነበር ማለት ነው። እሺ አሁንስ በዚህን ዘመን በአካባቢያችሁ የለም? የሚጥል የሚገድል የሚቀብር የለም? አያችሁ፣ ልክ አይደለም ማለት ነው እንደዚህ አይነት ነገር ካለ። ስለዚህ ይሄ የድሮ አስተሳሰብን ያሳያል ማለት ነው። ስለዚህ ምንድነው? ሰው ነው፣ ሰው ነው፣ አይገደልም፣ እንደዛ አይደረግም። ከዛ ከ18 እስከ 19ኛው ክፍለ ዘመን ምን ይደረግ ነበር? አስተሳሰብ አሁን ትንሽ እየተቀየረ መጣና ኮሌክቲንግ ኢን ዋን ፕሌስ ኤንድ ጊቪንግ አል ማለት ነው። ስለዚህ በተወሰነ ቦታ ይሰበስቡና ከማህበረሰቡ አግልለው ማለት ነው ይሰበስቡና በዛ ሁሉን አካል ጉዳት አይነቶችን አንድ ላይ አስቀምጦ ለነሱ ደግሞ ስጦታ፣ ምግብ፣ ልብስ፣ የተለያዩ ነገሮችን የሚሰጡበት ወቅት ነው። ከ1800 እስከ 1900 ማለት ነው። ሌላው ከ1900 እስከ 1960ዎቹ ኦር 70ዎቹ ድረስ ትምህርት ተጀመረ ማለት ነው። ኦኬ፣ አካል ጉዳተኞች እስቲ ስፔሻል ኤጁኬሽን ሲስተም እንፍጠርና አሁንም ጤናማ ከሚባሉ ሰዎች ለይተናቸው እስቲ ሌላ ትምህርት ቤት እንክፈትና እዛ ውስጥ እስቲ ይማሩ ተብለው ስፔሻል የሆነ ትምህርት ቤት መከፈት ተጀመረ ማለት ነው። ስለዚህ ቢልዲንግ ሰፓሬት ስፔሻል ስኩልስ ተጀመረ እዚህ ላይ። ከዛ ከ19 ደግሞ 60ዎቹ ኦር 70ዎቹ እስከ አሁን ድረስ ያለው ደግሞ የኢንክሉሲቭ ኤጁኬሽን ኦር the movement of
ኢንክሉዥን ማለት ነው። ስለዚህ አሁን እኛ እስካለንበት ከ1960 ኦር 70ዎቹ ጀምሮ እስካሁን ድረስ ያለው ደግሞ የኢንክሉዥን ሙቭመንት ነው ማለት ነው። ስለዚህ መካተት አለባቸው። ሰው ተካቶ መማር ይችላል፣ ውጤታማ መሆን ይችላል። ተጨማሪ ሰርቪስ ተሰጥቶ ተጨማሪ ለነሱ ምቹ የሆነ ሁኔታ ፈጥረን ቻፕተር 2 ላይ በደንብ በስፋት እናያለን፣ በግልጽ ማለት ነው። ስለዚህ እንደዛ ተደርጎ መማር ይችላሉ። ወደ ማለት ደግሞ ሜንታሊቲ ወደ ማለት ሀሳብ መጣና አሁን በእኛ ጊዜም መካተት አለባቸው ተባለ። የምትወስዱት ኮርሱም ይሄንን እናንተን ለማስጨበጥ ነው ማለት ነው። ሌላው ለመጨረሻ በቻፕተር 1 የመጨረሻው ምንድነው? ቨልነራቢሊቲ ማለት ነው። ተጋላጭነት ማለት ነው። እና ተጋላጭነት ማለት ደግሞ ምን ማለት ነው? being at risk of harm ለአደጋ ለጉዳት መጋለጥ ማለት ነው። ስለዚህ vulnerable means being at risk of harm። ስለዚህ ለጉዳት መጋለጥ ማለት ነው። everyone can be harmed, so being vulnerable is part of being human። አያችሁ፣ everyone can be harmed። ማንም ሰው ሊጎዳ ይችላል። ማንም ሰው በሆነ አካል ጉዳት ሊጎዳ ይችላል። አያውቅም ነገ ምን እንደሚገጥመው ማንም ምንም የሚያውቅ ነገር የለም። እና በሆነ ሁኔታ ሁላችንም ለሆነ ኢቨንት ሁላችንም ተጋላጭ ነን። look, in principle everyone is vulnerable to some adverse event. Okay, some adverse event or circumstance, but some people are more vulnerable than others። ማንም ሰው ለሆነ ክፉ ክስተት ተጋላጭ ነው ማለት ነው። ግን ከነዛ በላይ vulnerable እያልን እኛ የምናወራው ከነዛ በላይ የተጋለጡ ሰዎች አሉ ማለት ነው። ከነዛ በላይ አሁን ከኛ በላይ አካል ጉዳት የለብንም ብለን ከምናስበው በላይ ደግሞ ለአካል ጉዳት ይበልጥ ተጋላጭ የሆኑ ሰዎች አሉ። ታዲያ እነማን ናቸው እነዛ ሰዎች? ለራሴ who are vulnerable people? ለምሳሌ less physically or mentally capable። አያችሁ፣ በአካልም በአእምሮም ትንሽ አቅም ያላቸው እነማን ናቸው? ኢንፋንት፣ አሁን በጣም ትንሽ አገናዝበው ማወቅ የማይችሉ older adults, people with disabilities። እነዚህ less physically or mentally capable ናቸው ማለት ነው። እነዚህ ሰዎች vulnerable ናቸው ከማንም በላይ ማለት ነው። ስለዚህ ኢንክሉዥን ላይ መካተት አለባቸው ስንል ህፃናት ይካተቱበታል፣ older adults ይካተቱበታል፣ አረጋውያን የሚባሉ people with disability ይካተታሉ ማለት ነው። ሌላው people with fewer material and financial resources። እነዛ ማን ናቸው? low income households and homeless። ቤት የሌላቸውና በትንሽ ገቢ ያላቸው ሰዎች ሁላ በvulnerable ውስጥ ሊካተቱ ይችላሉ ማለት ነው። ሌላው people with less knowledge and experience። እነዛ ማን ናቸው? children ናቸው፣ illiterate ናቸው፣ ያልተማሩ ሰዎች እና foreigners፣ ቋንቋን የማያውቁ ቱሪስቶች ሜይቢ ለአካል ጉዳት ሊጋለጡ ይችላሉ፣ ቋንቋውን ስለማያውቁ አካባቢውን ስለማያውቁ ማለት ነው። ሌላው people are restricted by socially to grow and develop according to their needs and potentials። ስለዚህ የተገደቡ የተወሰኑ ማህበረሰብ ማለት ነው ለእድገት እና ለመጨመር ለማደግ የተገደቡ ከቁጥር ትንሽነት የተነሳ አቅማቸውና ጉልበታቸውን እንዳይጠቀሙ የተከለከሉ የታፈኑ ሰዎች እነዛ vulnerable ውስጥ ሊካተቱ ይችላሉና እዚህ ላይ ደግሞ ትንሽ ዘርዘር አድርገን ነው ላይ ያወራናቸው ነገሮች ናቸው። ግን እዚህ ትንሽ ዘርዘር ተብለው ተቀምጠዋል እና women ይላል። እነዚህ women የትኞቹ women ናቸው? living in rural areas፣ ገጠር አካባቢ ያሉ እናቶች በጣም vulnerable ናቸው ማለት ነው። ምክንያቱም በእርግዝና ወቅት
ከተማ አምቡላንስ አለ፣ ሁሉ ነገር የተመቻቸ ነው። ስለዚህ በዛ ሮጠው መምጣት ይችላሉ። ከዛ በኋላ ሆስፒታል መውለድ ይችላሉ። እዛ ግን ትራዲሽናል ፕራክቲሱን ደግሞ እንትን እያደረጉ ባክዋርድ የሆነ ትራዲሽናል ፕራክቲስን እየተጠቀሙ ወይም እንመጣለን ቢባል መንገዱ አይመችም፣ አባጣ ጎርባጣ ነው። ለዛ ሲባል እዛው ሲወልዱ ደግሞ ሲራመዱ ራሱ መንገዱ ጨለማው ሁላ ለአካል ጉዳት በጣም ሊያጋልጣቸው ይችላል እና እነዛ ወመን ገጠር ያሉ ሊካተቱ ይችላሉ። ሌላው ደግሞ ችልድረን ናቸው ማለት ነው። ልጆች ህፃናት የሚባሉ ናቸው። significant number of children are vulnerable and at risk for development። ስለዚህ ለማደግ በጣም at risk ላይ ናቸው። ለምሳሌ እነማን ናቸው? illegally working children, children who are pregnant or become mother፣ በህፃንነት እናት የሆኑ children born out of marriage፣ ያለ ጋብቻ የወለደች እናት children from a single parent፣ በጣም ረባሽ ችልድረንም ጭምር ሆምለስ ችልድረን፣ ወይ አባት የሌላቸው ወይ እናት የሌላቸው ልጆች፣ እነዚህ ሁሉ vulnerable ውስጥ ይካተታሉ ማለት ነው። ሌላው ማይኖሪቲስ ስንል some people are vulnerable due to their minority background, particularly ethnic minority ማለት ኤትኒክ ማይኖሪቲ ስንል የነሱ እንትን ካልቸሩ ደግሞ ቋንቋው ከሌላው ያንሳል ስንል በጉልበት በመብት ደረጃ ሳይሆን በቁጥር ማለት ነው። በተጠቃሚ ቁጥር በጣም ትንሽ ቁጥር ያላቸው vulnerable ሊሆኑ ይችላሉ ማለት ነው። ሌላው አካል ጉዳተኞች people with disability ብለናል ቅድምና እነዚህ vulnerability ውስጥ ሊካተቱ ይችላሉ። ሌላው ደግሞ ኤጅ ስንል አይተናል ቅድም less mentally and physically capable የምንላቸው old people or very young children are vulnerable to all kinds of evil acts፣ ክፉ ለሆነ ተግባር ሁላ በጣም የተጋለጡ ናቸው። ደግሞ sickness or sick people የምንለው በጣም ታማሚዎች ለምሳሌ HIV ኤድስ ያለባቸው እነዛ ሳይኮሎጂካል ፕሮብለም ያለባቸው እነዚህ ሄልዝ ኢምፔርመንት ወይም ፕሮብለም ያለባቸው በአካል ጉዳት ወይም በvulnerability ሊካተቱ ይችላሉ። ሌላው illiterate and less educated፣ ያልተማሩ ሰዎች ለአካል ጉዳት ሊጋለጡ ይችላሉ። ሌላው gifted and talented ሚሉ ኦቨር የሄዱ ደግሞ ማህበረሰቡ ካለመረዳቱ የተነሳ በጣም ሲቀድሙ በቃ የመምታት ትሬት ከማድረግ ባለፈ መምታት አለ፣ አለመቀበል አለ፣ የማይገባ ቃላትን መናገር አለ፣ መድገም ማስደገም አለ፣ ክፉ ነገር ማውራት አለ። በቃ ከመንገዱ ለመጣል በቃ ይቀድመኛል ብሎ በማሰብ በቃ በሐሳብ በአእምሮ በንግግር በቃላት መምታት አለ። እንደዚህ አይነት ነገር ሲኖር ደግሞ እነዚህ ለመልካም ነገር ጊፍትድ የመሆን ፈንታ እንደዛ ሲመጡ ደግሞ ለክፉ ነገር ጊፍትድ ነው የሚሆኑት። ስለዚህ ተመልሰው እናንተን ነው የሚጎዱት ማለት ነው። ተመልሰው ማህበረሰብን ነው የሚጎዱት። ተመልሰው ደግሞ አገርን ነው የሚጎዱት ማለት ነው። አያችሁ፣ በመልካም ነገር ጊፍትድ የሆኑትን ብንጠቀማቸው፣ ለምሳሌ መብራት የሰራ ሰውዬ ጊፍትድ ነውና እሱ የሰራው ሰውዬውን አናውቀውም በአካል ግን መብራቱ እኛን እየጠቀመን ነው። አይገርምም? ሞባይል የሰራ ሰውን በአካል ላናውቀው እንችላለን፣ ላታውቁት ትችላላችሁ ሁላችሁም ማለት ነው። ግን ይሄው ሞባይል እየተጠቀምን ነው። ያ ጊፍትነሱ በአግባቡ ውሎ ማለት ነው፣ በአግባብ ቦታ ውሎ። ስለዚህ ልክ እንደዛው ጊፍትድ ለሆኑ ሰዎች
ትክክለኛ የሆነ ድጋፍ የማናደርግ ከሆነ የምንጎዳቸው ከሆነ እነዚያ ሰዎች ተስፋ ይቆርጡና በባህሪ ዲስኦርደር ውስጥ ይገባሉ ማለት ነው። ከዛ እዚህ በመልካም ግፍትድ የሆኑትን በክፉ ግፍትድ የሆኑና ዞሮ መጥቶ ይደርሰናል ማለት ነው። እኛን ይደርሰናል ክፋታችን መልሶ እኛን ይደርሰናል። ስለዚህ ዘር በመሰረቱ ይዘራና የተዘራው ብቻ አይበቅልም፣ ብዙ ነው የሚበቅለው። ስለዚህ መልካም ዘር ከዘራንም ብዙ፣ ክፉ ዘር ከዘራንም ብዙ ይበቅላልና ብንጠነቀቅ መልካም ነው ማለት ነው። እና ለዚህ ደግሞ ለvulnerability ሊያጋልጡ የሚችሉ ኮዞች አንደኛ ሶሻል ኮዝስ የሚባሉ ራፒድ ፖፑሌሽን ግሮዝ አለ፣ ፖቨርቲ፣ ሃንገር፣ ፖር ሄልዝ፣ ሎው ሌቭል ኦፍ ኤጁኬሽን፣ ጀንደር ኢንኢኳሊቲ፣ ፍራጃይል ኤንድ ሃዛርደስ ሎኬሽን፣ ላክ ኦፍ አክሰስ ቱ ሪሶርስስ ኤንድ ሰርቪስስ። ሌላው ፖለቲካል causes for vulnerabilities: lack of access to information and knowledge, lack of public awareness, limited access to political power and representation. ሌላው ኢኮኖሚክ causes ደግሞ እነማን ናቸው? trade and foreign exchange earnings, aid and investments, international prices of commodities and inputs. The other one is production and consumption patterns. ሌላው ኢንቫይሮንመንታል የመጨረሻው ማለት ነው። በቻፕተር 1 የመጨረሻ ኢንቫይሮንመንታል causes for vulnerability as land degradation, earthquake, flood, hurricane, drought, storms. These are ኢንቫይሮንመንታል ኮዝስ ፎር vulnerability። እንግዲህ ለተጋላጭነት ይበልጥ የሚያጋልጡ ኮዞች መንስኤዎች እነዚህ ናቸው ማለት ነው። ስለዚህ በቻፕተር 1 ወደ ቻፕተር 2 ከመግባታችን በፊት እንግዲህ ቻፕተር 2 የሚያወራው ኮንሰፕት ኦፍ ኢንክሉዥን ነው። ስለዚህ ኮንሰፕት ኦፍ ኢንክሉዥን ከመግባታችን በፊት እነማን ናቸው ኢንክሉድ የሚደረጉ የሚለውን በምን ምክንያት ነው ኢንክሉድ መደረግ ያለባቸው፣ እነማን ናቸው ኢንክሉድ መደረግ ያለባቸው የሚለውን በቻፕተር 1 ግልጥ አድርጎ አሳይቷል ማለት ነው። ታንክ ዩ ሶ ማች። በሚቀጥለው ቻፕተር 2 ላይ እንገናኛለን ማለት ነው። እስከዛ መልካም ጊዜ። ሰብስክራይብ፣ ላይክ፣ ሼር፣ ኮመንት ማድረግን አትርሱ፣ አይረሳም። እና በጣም አመሰግናለሁ። መልካም ጊዜ። ባይ። ኦኬ፣ ከዚህ ቀጥሎ ደግሞ ቀጥታ ወደ ቻፕተር 2 እንገባለን እና ስላዳመጣችሁኝ በጣም አመሰግናለሁ። ስለዚህ እንደተለመደው ሰብስክራይብ፣ ላይክ፣ ሼር አድርጉ። ኮሜንታችሁ ደግሞ አይለየኝ። ታንክ ዩ ሶ ማች። በሚቀጥለው በቻፕተር 2 እንገናኛለን ማለት ነው። ባይ